ሰላም እንዴት ናችሁ? አንዳንዴ ይገርመኛል መነጋገርና ማውራት ስላለብን ነው። እኔ አማራነቴን ለማረጋገጥ የኦሮሞን ሕዝብ መስደብ አይጠበቅብኝም፣ የትግራይን ሕዝብ መስደብ አይጠበቅብኝም። የወላይታ ጋምቤላ የኢትዮጵያ ውስጥ ያሉ የክልል ብሔር ተወላጆችን መሳደብ አይጠበቅብኝም። አማራነቴን ለመግለጽ አማራ ነኝ ካልኩኝ በጨዋነት ከተገለጽኩኝ ያንን ህዝብ የሚያኮራ ስራ እየሰራሁ ነው ማለት ነው። በተመሳሳይ አማራ ነኝ ለመባል ጎንደሬ ሆኜ ጎጃሜን መሳደብ አይጠበቅብኝም፣ ጎጃሜ ሆኜ ጎንደሬን መሳደብ አይጠበቅብኝም፣ ወለየ ሆኜ ያኛውን ደግሞ ሸዋን መሳደብ አይጠበቅብኝም። ጎንደሬነቴ ለአማራነቴ ግርማ ሞገሱ ነው፣ በአማራነቴ ኮራለሁ ብዬ እናገራለሁ። አማራነቴን ለማረጋገጥ ኢትዮጵያንም መስደብ አይጠበቅብኝም። የድንቁርና ፖለቲካ ዋጋ እንዳያስከፍለን ስጋት ስላለኝ ነው። የድንቁርና ፖለቲካ እየተራመደ እየተመለከትኩ ስለሆነ እኔ እነታየ ደንዳአ ከማል ገልቹ ማን ነው ይሄ የምክር ቤት አባል የነበረው አንድ የአዲስ አበባ ልጆችን የተሳደበው ስሙን ዘነጋሁት። እነሱ ስለ ኦሮሞ ህዝብ ተቆርቁረው በአማራ ህዝብ ላይ የተደቀነውን አደጋ በአማራ ህዝብ ላይ የመጣውን መከራ እምንከፍለው ዋጋ ቢኖርም እንከፍላለን ብሎ በአደባባይ ወጥተው የአማራን ህዝብ ለማጥፋት ከኦሮሞ የተወለዱ የኦሮሞ ልሂቃን በስልጣን ላይ ያሉ ስልጣናቸውን ተጠቅመው አማራን ለማጥፋት እንደሚሰሩ ታየ ደንዳአ በሚገባ ነግሮኛል። የታየ ደንዳአ ንግግር አዳምጣለሁ፣ ይይዛለሁ፣ መነዝረዋለሁ፣ አስቀምጠዋለሁ። ወርቁ ምንድነው የሚለውን ሰብስቤ አውጥቼ በሚጠቅመኝ መልኩ ተጠቀምበታለሁ። የከማል ገልቹ ንግግር ማን እንደሚያስጨፈጭፈን፣ ማን እንደሚያስገድለን፣ ማን በህይወታችን ላይ በማንነታችን እንደሚያሳድደን ያስቀመጠውን ንግግር ማስታወስ በቂ ነው ብዬ አስባለሁ። ፓርላማ አባል ስሙን ዘነጋሁት የአዲስ አበባ ልጆችን ሰድቧል። በተመሳሳይ አብይ አህመድ ሽመልስ አብዲሳ ነው ገዳያችሁ፣ አንጋሳ የሚባል ሽመልስ አብዲሳ ነው ገዳያችሁ፣ የአማራ ጨፍጫፊያችሁ ሽመልስ አብዲሳ መሆኑን ተረታችሁ እሱን እርምጃ ወሰዱ ብሎ በአደባባይ ወጥቶናል። ከኦሮሚያ ክልል የወጡ ለአማራ መገደል ወይም ደግሞ ለህዝባቸው በአደባባይ ላይ ወጥተው ስለኛ ሞት ተቆርቁረው ሳይሆን ህዝባቸው ላይ ስለሚመጣው መከራና ስቃይ ተቆርቁረው እያንዳንዱን ነገር የሚፈጸምብን ነግረውናል። ከኦሮሞ ተወላጅ የሆኑ የአማራ ማንነት የሌላቸው ለህዝባቸው የሚቆረቆሩና ማስቡ በህዝባቸው የሚነገድባቸው በተመሳሳይ በአማራ የአማራ የብልጽግና ስልጣንን ይዘው የተቀመጡ ወይ ደግሞ አብን የምትለውን ስልጣን ይዘው የተቀመጡ ህዝባቸውን የሚያስጨፈጭፉ ሚኒሻዎች የሚኒሻ ልጆችን ተሸክሜ የኦሮሞን ህዝብ ለመሳደብ ሞራል የለኝም። መጀመሪያ ራሳችንን ነው ማጽዳት ያለብን። በአዴን የተባለ ገዳያችን አስገዳያችን ከኦሮሞ ወጥተው ምስክርነት ሲሰጡ እየተመለከተ ዝም ብሎ እያስጨፈጨፈን ያለውን ተሸክመን ይዘን ጎንደሬ ነኝ፣ ጎጃሜ ነኝ፣ ሸዋ ነኝ፣ ወለየ ነኝ እያለን የምንለፋደድ ሰዎች የአማራ ደንበኛ ገዳዮች ናቸው። የጊዜ ጉዳይ ነው። እመኑኝ። እኔ ያሳምነው ጽጌ ልጅ ነኝ። እድሜና ጤና ይሰጠኛል። የዛን ህዝብ በቀል ለመበቀል ጥርሴን ነክሼ እሰራለሁ። እበቀላችኋለሁ። በቀል እግዚአብሔር ነው። ቢሆንም ግን ህመም ምንድን ነው የሚለውን ነገር እንድታዩ ጎጃሜ ነኝ፣ ወለየ ነኝ፣ ሸዋ ነኝ እያልሽ እዚህ የምትለፋደጅ ለፍዳዳ የእውቀት ማነስ ያለባችሁ የህዝቡ መከራነት የምታረዝሙ የወንድሞችን የፋኖችን ትግል መና ለማድረግ የምትጣጥሩ በግርድና የምትኖሩ በተለያየ ዓለም በሰለጠነ ዓለም ተቀምጣችሁ ያልሰለጠነ ማንነት ያላችሁ መናገር ስላለብኝ እናገራችኋለሁ። እናንተ እመኑኝ፣ የጊዜ ጉዳይ ነው። እኔ ያሳምነው ልጅ ነኝ። ዋጋ እንድትከፍሉ እኔ እምችለውን አደርጋለሁ። እምችለውን ማለት ነው። እምችለውን በሙሉ ዝቼ ደግሞ የተውኩት ነገር የለም። ዛቻ ምን ማስፈራሪያ አይደለም። ግን የዛን የአማራን ህዝብ መከራ የኢትዮጵያን ትንሳኤ እንዳይመጣ እንቅፋት ሆናችሁ እየፈጸማችሁትና እያደረጋችሁት ያለውን ነገር በሙሉ ጠንቅቄ መዝግቤ ማስቀምጥ በእኔም በተመሳሳይ አሳምናውያን የአሳምነው ልጆች ብዙዎች ነን። እያንዳንድሽ ባልሰለጠነ ማንነትሽ እየተነሳሽ የምትለፋደጅበት የንጹሃን እንደሚፈስበት ጊዜ ሩቅ አይደለም፣ የሚቆምበት ጊዜ ቅርብ ነው። ከዛ ውጪ በአማራ ላይ የሚፈጸመውን የአማራን ህዝብ የማጥፋት ከኦሮሚያ ኦሮሞዎች ሆነው በአደባባይ ወጣችሁ ነግራችሁናል። እናንተን እናመሰግናለን። የኛ ስራ ይቀጥላል።
ድል ለፋኖ ነው።